እድሜው መባዋን ይዛ ያው እሷ ምስጋና አቅርባለች። ከዛ ደግሞ እናታችን ውባለም ፈረደ ይኸው እሷም እያመማት ልጇ ደግሞ ያው ታመመች። ይኸው እንግዲህ 3-4 ዓመት ሊሆን ነው በቤት ኮልም ያለ አሁን ግን ያው 400 ብር መባ በህዝቡ መሀል ያው ካህኑ መርቁልን ብሎ ብላ ያው እሷ ይህን አቅርባለች። ልጅቱንም ምሕረት ያምጣላት እሷንም ጤናዋን ይስጣት እና ለሁሉም ለህዝቡም ለሙላውም መባው የሰመረ ይሁን። እነሆ ወይዘሮ ማዋይሽ ሄኖክ ደግሞ ያው በየዓመቱ 1,000 ብር ለዚህ አሁን ስለ ስግድ አሁን ያበረክታሉ። 1,000 ብር አበርክተዋል። ማዋይሽ ሄኖክ ዓመትን ያድርስልና። እዚህ ወይዘሮ መሳይ መንግስት የተባለችው የ49 ዓመት ለስግዱ ነው ይቅርታ ሎሎ እገሌ ብላችሁ አንዳንድ ስማቸውን የነገሩትን ሰዎች ብቻ መናገር ሳይሆን ህዝቡ በሙሉ መባ ሰጥታችኋል። መባው እንዲሰምር እግዚአብሔር እንዳሰባችሁት እንዲሆን ሊመረቅ ነው። ጸሎት ሊሆን ነው። እገሌ እንዲህ ብሏል እገሌ እንዲህ ብሏል ስትሉ ሌሎች ሰዎች ሳይጠራላቸው ሲቀርጥሩ ስለማይመጣ ሙላው በሙሉ የሰጠው ሁሉ ሊለመን ነው። ጸሎት አድርጉ። ይህች ጠፋሽ እህታችንም ልጃችንም ጸሎት ሊሆን ነው። እና ከዚህ ላይ አንድ ጊዜ ትንሽ ጠቅለሉና ሁሉንም ነገር እና እንግዲህ እግዚአብሔር አምላከ እስራኤል እሱ ሰሚ አምላክ ነው። ከዚህ ሁሉም ጻድቅ ይጠፋል። አሁን እና እንግዲህ አንዳንድ ጊዜ ልመና ልናደርግ ነውና ልጅ አንዳንድ ጊዜ ሁላችሁ ቆማችሁ ወላድ ሁሉም ወላድ ነው። ለታመመውም ሁሉ ለሞላውም እቺ ልጅም ያው እናት አባቷ በስቃይ ነው ያሉ፣ ዛሬ በችግር ነው ያሉ። እሷን ወይ አላገኙ ምን አላሉ ባላረቁ መከራ ነው ያዩና ስለነሱ ደግሞ አንዳንዴ